ሰዓረ መኮንን የጠቅላይ ኤታማዦር ሹም ሆነው ከተሾሙበት ጊዜ ጀምሮ ተቋሙን በአዲስ መልክ ለማደራጀት ከሚያደርጉት ጥረት በተጨማሪ በምስራቁ የሀገራችን ክፍል በኢትዮጵያ አንድነት በኢትዮጵያ ሕልውና አጋጥሞ የነበረውን ችግር በሕግና ሕግ ብቻ አንድም ሰው ሳይጎዳ መከላከያ በሙያዊ ብቃት ሀገር መታደግ እንዲችል በአጭር ጊዜ የማይጠበቅ አመራር በመስጠት ከማዕከልም የተላኩ ጀነራሎች በዚያ አውድ በቀጥታ በመገኘት በየዕለቱ ክልሉን የማደራጀት ሕዝቡን የማረጋጋት ሰላም የማምጣት ሀገራዊ አደራቸውን እንዲወጡ በማድረግ በምዕራብ የሀገራችን ክፍል ጋምቤላን ጨምሮ ሊያጋጥሙ የሚችሉ ወጣ ወጣ ያሉ ሙከራዎችን ቀድሞ በመረዳት ችግሩ እንዳያጋጥም ለመፍታት ባደረጉት አስተዋጽኦ የመከላከያን ስትራክቸር አደረጃጀት በአጭር ጊዜ አስጠንቶ ለመንግስት ማቅረብ በመቻላቸው እንዲሁም የመከላከያን ሰራዊት የኑሮ ደረጃ ለማሻሻል በተደረገ ሰፊ ክርክር የማሻሻያውን እርምጃ በተሾሙ ማግስት ማጸደቅ በመቻላቸው የፌዴራል መንግስት ልዩ ምስጋና ሊያቀርብላቸው ይፈልጋል።